በሰሜን አሜሪካ በቴክሳስ ግዛት አንድ ወንጀል ተፈጽሞ ይገኛል። ይህ ወንጀል ምንድነው? አንድ የ42 ዓመት ጎረምሳ ሰው በአንድ መኪና ውስጥ ተደብድቦና ተገድሎ ይገኛል ማለት ነው። ታዲያ ወንጀሉን ማን እንደፈጸመው ምርመራ ከተጀመረ በኋላ የምርመራው ውጤት ወደ አንድ ቤተሰብ ያመራል። እዚህ ቤተሰብ ላይ እንግዲህ ሁለት ወንድማማቾች አሉ። እንዲሁም ደግሞ አንድ ጓደኛቸውን ጨምሮ ወንጀሉን እንደሰሩ በማስረጃ ይረጋግጣል። ታዲያ ወንጀሉን ለምን ሰሩት፣ እንዴት ሰሩት የሚለውን ነገር ሲጣራ የ9 ዓመት እህታቸው ሩጣ መታ እነሱ ክፍል ውስጥ ስትገባ ደም እላይዋ ላይ ያዩና ምን እንደሆነ ሲጠይቋት አባቷ የእነሱ ደግሞ እንጀራ አባት እንደደፈራት ትናገራለች። ታዲያ እነዚህ ሁለት ወንድማማቾችም ጓደኛቸውን ይዘው ይህንን የእንጀራ አባታቸውን ክፉኛ ይደበድቡትና በመጨረሻም ሲደክምባቸው ወደ ጭር ባለ ቦታ ወስደው ይገሉታል። በዛው ጥለውት ይሄዳሉ ማለት ነው። ከዛ በኋላ ነው እንግዲህ ምርመራው ተጣርቶ እነሱ ይህን ወንጀል እንደሰሩ የሚታወቀው ማለት ነው። ታዲያ ወንጀሉ ማን እንደፈጸመው ከታወቀ በኋላ እነዚህ ልጆች በፖሊስ ቁጥጥር ስር ውለው ወደ ፍርድ ቤት ይቀርባሉ። ብዙ ሰዎች ታዲያ ይህንን ዜና ከሰሙ በኋላ ለሁለት የተከፈለ ሀሳብ ይይዛሉ ማለት ነው። የመጀመሪያው ሀሳብ እነዚህ ልጆች ያደረጉት ነገር ትክክል ነው፣ እንደውም መሸለም አለባቸው የሚሉ ሰዎችም አሉ። ምክንያቱም ይሄ ሟች እንጀራ አባታቸው ማለት ነው ከዛ በፊትም በፖሊስ ቁጥጥር ስር እንዲውል የመያዣ ትዕዛዝ የወጣበት ነው። ለዛም ደግሞ ዋናው ምክንያት ደግሞ ከዛ በፊት ህፃናት ልጆችን በጣም አቢዩዝ የሚያደርግና ሌሎች የፋሚሊ ኬዞች ያሉበት ሰው ነው የሚሉ ሲሆኑ፣ ሁለተኛው አመለካከት ያላቸው ሰዎች ደግሞ ምንም እንኳን ለውስጥ የሚያስገባ መጥፎ ስራ ቢሆንም እንጀራ አባታቸው የሰራው ጀስቲስ ወይ ደግሞ ፍትህ መስፈን ያለበት በትክክለኛው ቦታ በትክክለኛው ስልጣን በተሰጠው ፍርድ ቤት ነው። ስለዚህ እነሱ ድርጊት ከወንጀልነት ማምለጥ የለበትም የሚል ነው። ታዲያ የመጀመሪያውን ሀሳብ የያዙ ሰዎች ፒቲሽን እያሰባሰቡ ከ200,000 በላይ ሰዎች ፒቲሽናቸውን ሳይን አድርገዋል ማለት ነው። ታዲያ ይሄ ጉዳይ በእኛ ሀገር ተፈጽሞ ቢሆን በፒቲሽን ጉዳዩን መጨረስ የሚቻልበት አግባብ የለም፣ እንድታውቁት ያህል ማለት ነው። ወንጀሉ እንደ ወንጀልነት የሰራው ሰው ይቀጣበታል። ነገር ግን የቅጣት ማቅለያ በደም ፍላት ያንን ወንጀል የፈጸሙ ስለመሆኑ ከተረጋገጠ የቅጣት ማቅለያዎች ይኖራሉ። ስለዚህ በቴክሳስ ግን እንዲህ አይነት ወንጀሎች ሲፈጸሙ የእድሜ ልክ ጽኑ እስራት ዊዛውት ፔሮል የሚሉት አለ ወይ ደግሞ ያለ አመክሮ ነው ቅጣት የሚሰጠው ማለት ነው። ይሄ ማለት እንግዲህ እነዚህ ልጆች 17፣ 18 እና 19 እድሜያቸው የሆኑ ልጆች በእድሜ ልክ ጽኑ እስራት የሚቀጡ ከሆነ ምንም አይነት አመክሮም እንዳይሰጣቸው ስለሚከለከሉ እድሜ ዘመናቸውን በሙሉ በማረሚያ ቤት ያሳልፋሉ ማለት ነው። ስለዚህ እናንተ ሀሳብ እስቲ ከየትኛው ጎራ ውስጥ የሚወድቅ ነው? ምክንያቱም ብዙ ሰዎች እየተወያዩበት ያለው ትክክል ነው ወይስ አይደለም የእነዚህ ልጆች ተግባር የሚል ነውና ፔቲሽንም መሰብሰብ የተጀመረው እነዚህ ልጆች በነፃ እንዲለቀቁ የሚል ሀሳብ ያለው ነው ማለት ነው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ።